አሰላሙ አለይኩም ወራህመቱላሂ ወበረካቱ። ፓርት ዋን ላይ እንዳዳመጣችሁት እንግዲህ ፓርት ቱን ልነግራችሁ ተመልሼ መጥቻለሁ። ይህ የጋሞ ባልትና ሚዲያ ነው። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ከዛ በኋላ ምን ተፈጠረ መሰላችሁ? እነዚህ ሰዎች እየዞሩ ስሜን ማጥፋት ጀመሩ። ምን እያሉ ሰራተኛ ከሰው ቤት እያታለች እያወጣች በ5,000 ተሸጣለች። የሆነ አብሮ አደጌ ያለ ጓደኛዬና አንድ ሁለት ቀን በሞተር ጭኖ እዚህ ሲያመጣኝ ስላዩ ቅምጡ ናት ውሽማው ናት እያሉ ሚስቱ በረካት ይሁን ጀዛዋን አላህ ይክፈላት ደህና ሰው ስለሆነች እንትን አላለችም። እና ግን አመናችሁም አላመናችሁም ሰዎቹ አደሙብኝ። ከዛ ከሰውየው ጋር በተጣላን ወዲያው በማግስቱ ሱቄ ላይ 10 ብር እንደዚህ ተሰካ። አሁንም 5 ብር ተሰካ። አሁንም 10 ብር። ምን አለፋችሁ ከዛ ዘይት መደፋት ተጀመረ። በሬ ላይ ዘይት ይደፋል። ያው ካሜራ የለኝም በካሜራ እንዳልይዛቸው ዘይት ሲደፋ ምን ሲል ደህና ስሰራ የነበርኩኝ ልጅ በሳምንት 6400 ብር ቆብ ስጥል የነበርኩኝ ልጅ እቃ በሳምንት ሁለቴ የማመጣዋ ልጅ በዜሮ ማይነስ ውስጥ ገባሁኝ ማለት ነው። ለኔ አሁን እቃ ማምጣት ብርቅ ሆነ። 3-4 ሺህ ብር 5 ሺህ ብር ሸጦ መግባት ብርቅ ሆነ። እንኳን 5,000 እና 3,000 4,000 ይቅርና 500 ብር ናፈቀኝ። 500 ብር 200 ብር 300 ብር ግፋ ሲሎም ባዶ እጄን እያልኩ ወደ ቤቴ መግባት ጀመርኩ። እና ምን ላችሁ ፈልጌ ነው ከትላንት ወዲያ አር አግኝቻለሁ። በሬ ላይ አር ተጠፍጥፎ ወላሂ ላዚም ምን የሚያክል አር አግኝቻለሁ። እኔ ቀርጬ ከውሸትሽን ነው ካሜራ ውስጥ ለምን አላስገባችሁም ካላችሁ እኔ እንደዚህ አይነት ነገር ሰው ጠርቶ ማሳየት እንጂ ለመቅረጽ አይቀናኝም። ወይ ሰላም ነው አለ እንደዚህ እያለ ገበያ አንደኛም ስሜን በማጥፋት አድማ እንዲፈጠር አረጉ። ቡና ላይ ኦሬዲ አንዷ እንደውም ከአረብ ሀገር የመጣች እዚሁ የተዋወቅኳት ጓደኛ አለችኝ። እሷ ጎረቤት ጓደኛዋ ቤት ቡና ተጠርታ ሄዳ እየጠጡ በመሀል ሰራተኛዋ ሄዳ ትቆያለች። እና ስትቆይ ወይ ሰራተኛ ይኮን ከሄደች ቆየች እኮ ምን ሆና ነው ያልመጣችው? ያቺ ሙስሊሟ ልጅ አታላ አስወጥታ አዲስ የመጣች ከአረብ ሀገር ሙስሊሟ ልጅ ከሰው ቤት አታላ አስወጥታ 5,000 ተሸጣለች አሉ። እንደው እሷ ወስዳብኝ እንዳይሆን ብሎ ሲያወሩ ተሰማና እንዴት ማናት ሙስሊሟ የት ናት ሱቅ አላት ዝም ብላችሁ አታውሩ ብላ ስለኔ ተሟገተች። ማለት አስረዳች። ስለኔ የምታውቀው በቅርበታችን ልክ እሷ እንደዚህ አታደርጉ እንደዚህ ያሉ ተሷ ጋር ጸበኛ ስለሆኑ ስሟን ሊያጠፉ ፈልገው ነው ብላ አረጋጋች ማለት ነውና አሰብኩት በየቤቱ የቡና መጠጫ ምን ያህል እንደሆንኩኝ ምን ያህል በሰዎቹ አእምሮ ውስጥ በመጥፎ ገጽታ እንዳለሁኝ አሰብኩኝና ገበያዬ መጥፋቱም እንዳለ ሆኖ ምን አለ ስሜን እንኳን ቢጠብቁልኝ ሌላው ቢቀር ማለት ነው የሚጣሉትን የሚያሩትን የሚደፉትን ትተው ስሜን እንኳን ቢጠብቁልኝ። እሺ ኦሬዲ እኔ ዳቦ አታምኑ ዳቦ ከ3,000 ብር በላይ ከስሬያለሁ። አመጣለሁ ወይ 2 ዳቦ ይሸጣል ወይ 1 ዳቦ ይሸጣል ሙሉ ያድራል። ያደረ ዳቦ ደግሞ ማንም አይገዛኝም። ወስጄ እዛ ለወፎች ሳረግ አሳያቸዋለሁ። ያንን ዳቦ አልጣልኩም አለ ወፎቹ ይበላሉ ተቀምጧል። ለተከታታይ ስከስር እኔ ማን አስገድዶኝ ነው ቢቀርብኝስ ብዬ እኔ ዳቦውን እርግፍ አድርጌ ተውኩኝ። መጀመሪያ ሰሞን ግን እስከ 1,000 እስከ 1,500 ብር ዳቦ አመጣና እስከ ጠዋቱ እንደ ግፋ ከተባለ እስከ ጠዋቱ 4 ሰዓት ዳቦ ሊቆይ ይችላል። አልቆይም ከተባለ ደግሞ 1 ሰዓትም ላይደርስ ይችላልና በዛ ሁኔታ እሸጥ ነበረ። ነገር ግን ያው ጀዛቸውን አላህ ይክፈላቸው። ያላነሰ ዳቦ እየወሰድኩ ጥያለሁ። እዛ ከጣልኩት ውጪ ደግሞ ለሚስኪንም እየወሰድኩ ተሸክሜ ካሉበት አከፋፍላለሁ። ምክንያቱም ሐራም ነው። እኔ ብሬ ቢከስርም ደህና ቦታ ይዋል በሚል እየወሰድኩ እሰጥ ነበረ። ኦሬዲ ሁሉ ነገር አሁን አልዋሻችሁም እቃ ሙሉ ነበረ። አሁን የለም ባዶ ነው ሱቄ። ኦሬዲ ውሃ የሚባል ራሱ የለኝም።
እንዴት እንደማሳያችሁ አላውቅም። ላኛው መደርደሪያ ያያችሁት ባዶ ነው። በዚህ ጋርም እንዲህ ካያችሁት ወደዛ ባዶ ነው። ከካርቶኒው ወደዛና በዚህ ጋርም እንደዛው ምንም ደግሞ ገበያ ወፍ የለም። እቃው የት እንደሚሄድ አላውቅም። ይሸጣል፣ ብሩንም አላየውም። ብቻ አልሐምዱሊላህ አለኩል ሀል ምንላችሁ ፈልጌ ነው። ሀገራችን ሳትከፋ የምንሰራውን ሳናጣ ግን የሰው ክፋት እንደዚህ እጃችንን አጣጥፈን እንድንቀመጥ ያደርገናል። ይህንን ቪዲዮ እንድሰራ ያነሳሳይ አንዲት እህቴ የጻፈችው ኮመንት ነው። እኔም ሀገር ቤት እያለሁ እባክሽ ሱቅ ስራ አያዋጣም ሰርቶ ለቤት ኪራይ ሰርቶ ለቤት ኪራይ ላለችው ልጅ ነው። ሳያዋጣኝ ሳልጠቀምበት ቀርቼ ሳይሆን መጥፎ ጎረቤት አይኑራችሁ። እውነት ክፉ ጎረቤት አይኑራችሁ። ክፉ ጎረቤት ወይ ለራሱ ሰርቶ አይለወጥም፣ ወይ እናንተን አይለውጥም። እናንተን እየቀጠቀጠ ለራሱን ቁልቁል ይሄዳልና ሌላው ቢቀር ጨው ሁሉም ቦታ የሚሸጠው 40 ብር ነው። እኔ እንኳን 35 ነው እኔ ጋርና እሱ የሚሸጠው 30 ብር ነው። ኬት እንደሚያመጣው አላውቅም። ሁሉን ነገር ከኔ ጋር ተቃራኒ እየሆነ እየሸጠ ሰው ወደሱ ነው የሚገርፈው። ኖርማል ነው። አላህ ይረዝቁ። ግን የሚደፋውን በተወልኝ እኔ በር ላይ የሚጥለውን የሚደፋውን ባቆመ እና በጣም ባይተዋር ሆኜ የተሰማኝ ጊዜ አንድ ሰሞን ታስታውሳላችሁ። ዩቲዩብ ላይ ጠፍቼ ነበረ፣ ቲክቶክ ላይ ጠፍቼ ነበረ። ቲክቶክ ኦልሬዲ ሞቷል። በዚህ አጋጣሚ ቲክቶክ ያን እየገባችሁ ኮፒ ሊንክ አድርጉ። ሊንኩ እዚህ ባዮ ላይ አለ፣ ዩቲዩብ ባዮ ላይ። አልቅሽ ወጣልኝ። ሰሞኑን ራሱ ሁኔታዬን ብዬ ሳስበው እኔ አሁን እየኖርኩ ነው እንደምለው እየሰራው እየኖርኩ ነው ምለው ወይስ እያኖርኩ ነው? እንደው አረብ ሀገሬ እዛ የመዳምን ድስት ማጥቦ ምን አለኝ። ወላሂ ምንም ወጪ በሌለበት ገቢ ብቻ የምለቅምበትን አገር ያስናፈቀኝ ጊዜ ነውና እኔ ይቅርታ አርጉልኝና እኔ አላቅም። ከዚህ በኋላ ምን እንደሚገጥመኝ አላቅም። ቀበሌም አመልክቻለሁ። ተው ቦታ ስጦኝ የምሰራበት እንዳልሰደድ ተው። እዚህ ቦታ ላይ እየሰራው አይደለም ብዬ በተደጋጋሚ ነግሬያለሁ። ሰሚ አላገኘውም። እንግዲህ አላህ እንዲሰሙኝ አላህ ዱአ አርጉልኝ እና ወላሂ ላዚም በቃ ባለፈው አሞኝ ሳይነሱ ተነስቶብኝ 3 ቀን ነው ምናምን ሱቄን ዘግቼ ቤት የተኛሁት። እኔ ታሜ ብተኛ ወረበን ከአባ ውሃ እስኪ ምን ሆና ነው በሯ 2 ቀን እንትን ያ ሱቅ ያልተከፈተው ብሎ አንኳኩቶ የሚጠይቀኝ ሰው የለኝም። ሰራሃ አንድ ነፍሴ እኔ ብቻ ነኝ። እናቴ ያለችው ሩቅ አገር ናት። እውነት ለመናገር እናቴ ራሱ በጣም ናፍቃኛለች። ግን እጅ አጠረ። እንዴት ልሂድ? ለማይሸጥ ሱቅ ዝም ብዬ እዚህ ቁጭ ብዬ አሳልፋለሁ። ትንሽ ነገር ባገኝ ራሱ እናቴ ጋር ሄጄ 1 ሳምንት እንኳን ፍቁራን እንትን ብዬ ብመለስ ደስ ይለኛል። ግን ብቻ አልሐምዱሊላህ እና ስለተከታተላችሁኝ አመሰግናለሁ። ያለው ነገር ይሄን ይመስላል። የጋሞ ባልትና ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። የደወል ምልክቷን እየተጫናችሁ ሁሉ ጊዜም ከጎኔ ቆሙ። ቢያንስ ዩቲዩብ እንኳን መተዳደሪያ ቢሆነኝ የውሸት ታሪክ አይደለም የሚያወራችሁ። ይህ እውነተኛ ታሪክ ነው፣ የራሴው ታሪክ ነው። እኔ በዚህ በ4-5 ወር ውስጥ ያሳለፍኩትን እውነት ለመናገር ሌላው ሰው ቢሆን እንደኔ ታግሶቹ ላይ አይቀመጥም። ማንም ሰው ቢሆን በ15 ቀን ውስጥ ወስኖ ነበር ወደ ስደት የሚወጣው። እኔ ግን ስደት አንገሽግሾኝ ስለመጣሁኝ አሁንም ግርድና የሚለው ነገር አእምሮዬ ውስጥ ስላለ አላህ ሁላችሁንም ከግርድና ነጃ ይበላችሁ። በስደት ያላችሁት ወንድሞች አላህ ይጠብቃችሁ። እወዳችኋለሁ ባይ